የሐቅ ደጋፊ እንጂ የጀማዓ ደጋፊ አትሁን። የጀማዓ ደጋፊ ከሆንክ ልክ እንደ ጃሂልያ ሰዎች አነ ማዓ ጉዘያ ኢን ኸወት ፈወይት ወኢን ተርሹድ አርሹድ የሚል የጃሂልያ ሰዎች ምን ነበር ቃዒዳቸው? እኔ ከጉዘያ ጋር ነኝ፣ እኔ ከጎሳዬ ጋር ነኝ፣ እሷ ከተሳሳተች እሳሳታለሁ፣ እሷ ከዳነች እድናለሁ የሚል ማለት ነው። ኡንሱር አኻከ ዛሊመን አው መዝሉመን በጥሬው ነበር የሚሄዱበት። ወንድም ቢበድልም ቢበደልም እርዳው ይላሉ እነሱ። በሐቅም ላይ ሲሆን በባጢልም ላይ ሲሆን ከጎኑ ቁም። ነቢያችን ግን እቺን ቀየሯትና ምን አሉ? ኡንሱር አኻከ ዛሊመን አው መዝሉመን ቀየሩትና ወንድምህን በዳይም ይሁን ተበዳይም ሲሆን እርዳው አሉ። ያ ረሱላህ አሏቸው ሰሃቦች። ተበዳይ ሲሆን ኦኬ እንረዳዋለን፣ እሺ አሉ፣ ይገባዋል አሉ። በዳይ ሲሆን እንዴት እንረዳዋለን? ከሱ ጎን እንቆማለን እንዴ ሲሏቸው፣ አዎ ትቆማላችሁ። ያ ምንድነው? ሲሳሳት ጥፋት ላይ እንዳይወድቅ እጁን ትይዘዋለህ ነው ያሉት። ያንተም ጀማዓ ነው የምትለው ስህተት ላይ ሲገባ ወደ መስመር እንዲመጣ ማለት ነው። ለሐቅ እንዲቆም ነው ሰዎችን ማድረግ ያለብን። አላኩል ያህል በጀማዓዎች መካከል የሚፈጠሩ ልዩነቶችን ማስታረቅ፣ ሰላህ ዛቱ በይን መፍጠር፣ በሰዎች መካከል ልዩነት እንዲጠፋ ማድረግ ትልቅ ዒባዳ ነው። አንድ ጊዜ ምን አሉ ነቢያችን? አላ ኡኽቢሩኩም ቢአፍደለ ደረጀቲን ሚነ ሲያሚ ወሰላቲ ወሰደቃ፣ ልንገራችሁ ወይ ከጾም ከሰላት ከሰደቃ ሁሉ የሚበልጥላችሁ ደረጃችሁን ከፍ የሚያደርግ ነገር አሉ። ቃሉ በላ ያ ረሱላህ አላቸው። ንገረና እንዴት አሲሏቸው? ቃለ ሰላሁ ዛቲል በይን አሉ። በመካከላችሁ ያለውን ችግር መቅረፍ፣ ሱና ጾም ከምትጾመው ሰደቃ ከምትሰጠው ከምትሰግደው ሰላት ይበልጥልሃል። ለአንድነት ጣሩ ማለት ነው። ቃሉ ሲነገር ፎቢያ ያለበት ሰው አለ። ስለ አንድነት ሲነገር ማይመቸው ሰው አለ። ታውቃላችሁ አይደል? ነቢያችን ኡመቴ 73 ቦታ ይከፈል የለ እንዴ እንደዚህ ይሆን የለ እንዴ ምናምን ብሎ የሚያስብ ነቢያችን 73 ቦታ ይከፈላል ማለት ተከፋፈሉ ማለታቸው ትንቢት እኮ ነው። ኡመቶቼ ላይ እንዲህ ሙሲባ ይደርሳል፣ እንደዚህ ያገኛቸዋል። ይሄ ትንቢት ነው። አንተ አትጠየቅበት። አንተ የምትጠየቀው ምንድነው? ወአዕተሲሙ ቢሐብሊላሂ ጀሚዓ ወላ ተፈረቁ፣ ባላህ ያላህን ገመድ አጥብቃችሁ ያዙ፣ አትለያዩ ተብለሃል። አንድ ሁን ተብለሃል። ያንን ስታጠፋ ትጠየቃለህ። ስለ ክፍፍሉ ግን አንተ አይደለህማ። ይሄ አላህ ክፍፍል አያምጣብን። መከፋፈል እኮ ሙሲባ ነው። አልጀማዓቱ ረሕመቱን አሉ። አንድ መሆን ረሕመት ነው። ወልፉርቀቱ አዛቡን ይላሉ ነቢያችን። ኢማሙ አሕመድ በዘገቡት ሐዲስ ልዩነት በላእ ነው አዛብ ነው ብሎ ነው ያስቀመጡት። ስንለያይ አይደለም እንዴ ዛሬ ዓለም የሚጫወትብን? ቁጥር አንሰለው ሙስሊሙ ስንት ነው? ከዓለም ከአራት ሰዎች አንዱ ማን ነው? ሙስሊም ነው አይደለም? አንድ አራተኛ። ነገር ግን ዛሬ የት ነው ያለው ሙስሊሙ ስትል ዋይታው፣ ለቅሶው፣ መከራው፣ ጦርነቱ ያለው የት ነው? በሙስሊሙ ሜዳ ላይ ነው ያለው። ይሄ የምናየው ነገር ነው። የምንጦት ነው እኛ አንድ አለመሆናችን። ቁርአን ወለዚነ ከፈሩ ባዕዱሁም አውሊያኡ ባዕድ፣ እነዚያ የካዱ ሰዎች እርስ በርስ ይረዳዳሉ። ኢላ ተፈዓሉ ማለት እናንተ ሙስሊሞች አንድ ባትሆኑ፣ ኢላ ተፈዓሉ ማዕናሁ ኢለም ዩናሲር ባዕዱኩም ባዕደን ወኢለም ይዋሊ ባዕዱኩም ባዕደን፣ እርስ በርሳችሁ ባትረዳዱ ባትደጋገፉ ተኩን ፊትነቱን ፊል አርዲ ወፈሳዱን ከቢር፣ በምድር ላይ ፊትና ይፈጠራል፣ ኩፍር ይነግሳል። አንተ ዲንን ይዘህ በነጻነት መኖር አትችልም፣ ምድር በፈሳድ ትሞላለች ብሎ ነው ቁርአን ያስቀመጠው።